የኢራንና እስራኤል ግብግብ እንደቀጠለ ነው። ቁልፍ መረጃዎች ይዘን ተገኝተናል። አብራችሁን ነው። ብዙዎች ከወቅታዊ ግጭት ጋር በተያያዘ ኢራን ለምን በእስራኤል ላይ የአየር ጥቃት አትፈጽምም የሚል ጥያቄን ያነሳሉ። እስራኤል ተዋጊ ጀቶችን በአሻት መንገድ እየተመላለሰች ተደጋጋሚ ድብደባን በኢራን ላይ መፈጸሟ ለጥያቄው መነሻ ምክንያት መሆኑ ግልጽ ነው። ይሁንና ግን ኢራን በተለያዩ አስገዳጅ ተግዳሮቶች የተነሳ በእስራኤል ላይ የአየር ጥቃት የመፈጸም እድሏ እጅግ የጠበበ ሆኖ እናገኘዋለን። የመጀመሪያው እንቅፋት በእስራኤልና ኢራን መካከል ያለው ስፍራ እጅግ ሩቅ የሚባል መሆኑ ነው። በቴህራንና ቴልአቪቭ መካከል በትንሹ 1500 ኪሎ ሜትር የአየር ላይ ጉዞን ማድረግ ይጠይቃል። የኢራን የአየር ክልል ለመግባት ደግሞ የኢራን ጀቶች ብዙ ሀገራትን እያቋረጡ መምጣት ይኖርባቸዋል። እነዚህ ሀገራት ታዲያ ሙሉ ለሙሉ በሚባል ደረጃ በእስራኤልና አሜሪካ ተጽዕኖ ስር የወደቁ መሆናቸው ትልቁ እንቅፋት ነው። ሀገራቱ ሊደርስባቸው የሚችለውን ፍራቻ በመስጋት የአየር ክልላቸውን በምንም መልኩ ለኢራን ክፍት ለማድረግ የሚፈቅዱ እንዳልሆነ ይነገራል። የኢራን ጀቶች የአየር ክልሎችን አሳብረው ለመምጣት ቢሞክሩ እንኳን በመካከል በአየር መከላከያ ኢላማ ውስጥ ገብተው ሊመቱ የሚችሉበት እድል የሰፋ ይሆናል። ባሳለፍነው ጥቅምትም ሆነ በወቅታዊ ጥቃት ጆርዳን የኢራን ሚሳኤሎችን ለማክሸፍ የአየር ክልሏን ለእስራኤልና አጋሮቿም ክፍት ማድረጓ ለነገሩ ጥሩ አስረጂ ይሆነናል። የኢራን ጀቶች ይህን ሁሉ መሰናክል አልፈው የእስራኤል ድንበር ላይ ቢደርሱም ወይም የይሁዳዊቷን የአየር ክልል መርገጥ ቢችሉም እንኳን ሌላ እንቅፋት አለባቸው። የቴህራን ጀቶች ረጅም ርቀት ተጉዘው የሚመጡ በመሆናቸው እስራኤል ድንበር ከደረሱ በኋላ የአየር ላይ እንዳሉ ነዳጅ መሙላት ግድ ይላቸዋል። ሆኖም በአየር ላይ ነዳጅ ለመሙላት ዘመኑን የዋጀ ተዋጊ ጀት መታጠቅ የሚያስፈልግ ሲሆን ኢራን ያሏት ጀቶች ግን ወደ ኋላ ቀረት ያሉ ናቸው። አብዛኞቹ የኢራን አየር ኃይል ጀቶች ከ1979 ኢስላማዊ አብዮት ቀደም ብሎ የተፈበረኩ መሆናቸው በሰማይ ላይ ነዳጅ የመቅዳት ውስንነት ያለባቸው አድርጓቸዋል። በዛም የተነሳም ለኢራን አዋጩ ብሎም ብቸኛው አማራጭ ያሏትን ከባባድ ሚሳኤሎች ወደ እስራኤል በማስወንጨፍ ጥቃት መፈጸም ብቻ ይመስላል። ውድ የአሪፍ ሚዲያ ቤተሰቦች ወቅታዊውን የኢራንና እስራኤል ቀውስ በማስመልከት አዳዲስ ያልተሰሙ መረጃዎችን ይዘን ተገኝተናል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋበዝን። በድጋሚ ከኛ ጋር ሁኑ። ቴህራን በታሪክ አራተኛዋ የሃይፐርሶኒክ ሚሳኤል ባለቤት በመሆን ታሪክ የሰራች ሀገር ናት። ከሷ ቀድመው መሳሪያውን መስራት የቻሉት አሜሪካ፣ ሩሲያና ቻይና ብቻ ናቸው። አደገኛው የሃይፐርሶኒክ ሚሳኤል በወቅታዊ ጥቃት ምልልስ የእስራኤል መከላከያ ሚኒስቴርና የሞሳድ ህንፃዎችን ጭምር ለመምታት ጥቅም ላይ መዋሉ ታውቋል። ሚሳኤሉ ቀድሞ ኢላማውን በመለየት የሚምዘገዘግ መሆኑ ለማክሸፍ ጭምር ነገሮችን ከባድ እንደሚያደርገው ወታደራዊ ተንታኞች እየተናገሩ ናቸው። አንዳንዶችም ታዲያም ኢራን በሚሳኤል ዘርፉ ላይ አስተማማኝ አቋም ካላት ታዲያ በእስራኤል እንዴት ብልጫ ሊወሰድባት ቻለ የሚል ጥያቄን ያነሳሉ። እዚህ ላይ ታዲያ ግርታውን ለማጥራት የሁለቱን ሀገራት ወታደራዊ ቁመና ማነጻጸር ከመጀመራችን ቀደም ብሎ ግን የሁለቱን አገራት ጂኦፖለቲካዊ ሚዛን ማየት ተገቢ ይሆናል። በኢራናውያን ተንታኞች እምነት ሀገራቸው በጂኦፖለቲካ አውድ ላይ ወደ ዳር የተገፋች ወይም የተነጠለች ሀገር ብሎ የማመን እሳቤ አለ። በሌላ በኩል ግን እስራኤል በከፍተኛ ደረጃም የአሜሪካንን ጨምሮ የበርካታ ሀገራትን ድጋፍ ይዛ የቆየች መሆኗ ግልጽ ነው። ከዋሽንግተን ዘንድ የሚበረከትላትን እጅግ የዘመኑ ጦር መሳሪያዎችን ሳይጨምር በየዓመቱ 3.5 ቢሊዮን ዶላር ወታደራዊ እገዛ የምታገኝ ሀገር ናት። እያንዳንዱ የተባበሩት መንግስታት ጠቅላላ ጉባኤም ሆነ የጸጥታው ምክር ቤት የውሳኔ ሀሳቦች ለእስራኤል እያደሉ ሆነው ቆይተዋል። በኢራናውያኑ ዘንድ ግን ሊጠቀስ የሚችለው ነገር ከተወሰኑ የአረብ ሀገራት ብሎም ሩሲያና ቻይና የሚገኙ ተምሳሌታዊ ወይም ሲምቦሊክ ድጋፍ ብቻ ይሆናል። ቴህራን ፖለቲካዊ ድጋፍ ካልሆነ በቀር ወዳጅ ከምትላቸው ሀገር ያን ያክል የምታገኘው የሚጨበጥ ወታደራዊ እገዛ ኖሮ እንደማያውቅ ይገለጻል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ቢሆን ሉዓላዊነቷና ግዛታዊ አንድነቷ ተደፍሮም በእስራኤል ጥቃት ሊፈጸምባት የሚያስቆምላት አልሆነም። በሁለቱም የረጅም ዓመታት ባላንጣ ሀገራት የድጋፍ መሰረትና ጂኦፖለቲካዊ ቁመና ዙሪያም ይህን ያክል ካልን በመሬት ላይ ያለውን ወታደራዊ አቅማቸውን ማነጻጸሩ ተገቢ ይመስላል። በዓለም አቀፉ የወታደራዊ አቅም ምዘና የ2024 ስሌት መሰረት እስራኤልና ኢራን በወታደራዊ አቅም እጅግ ተቀራራቢ የሚባሉ ሀገራት ሆነው እናገኛቸዋለን። በወታደራዊ አቅም ስሌቱ ኢራን 14ኛ ደረጃ ላይ ስትቀመጥ፣ እስራኤል ደግሞ በበኩሏ 17ኛ ደረጃን ተቆናጣ ትገኛለች። መረጃው የሁለቱ ሀገራት ወታደራዊ ኃይል በቀጥታ በንጽጽር መልክ የሚያስቀምጥ ነው። በዛ መሰረት ኢራን በተዋጊ ኃይል ቁጥር የበላይነቱን ይዛ ትገኛለች። እስራኤል በቅርብ ጊዜ መረጃዎች መሰረት 176,000 ያህል በውትድርና እያገለገሉ ያሉ የሰራዊት አባላትም አሏት።
በአይሁዳዊቷ ምድር የትኛውም ዜጋ ከ18 ዓመቱ አንስቶ የግዳጅ ወታደራዊ ስልጠና የሚወስድ በመሆኑም የተጠባባቂ ኃይሏ ቁጥር 565000 አድርሶታል። ከዛ በተጨማሪም የባህር ኃይሉ 9500 በስራ ላይ ያሉ አባላትን ሲይዝ የአየር ኃይሉ በስራ ላይ የሚገኝ ጦር ቁጥር ደግሞ 34000 ነው። የኢራን በአንጻሩ ከ523000 በላይ በውትድርና እያገለገለ ያለ ጦር ሰራዊት እንዳላት መረጃዎች ይጠቁማሉ። ቴህራን 220000 ምልምሎችን ጨምሮ 350000 ተጠባባቂ ኃይል እንዳላትም ሰነዶች ያመለክታሉ። የእስላማዊ አብዮታዊ ጥበቃ ዘብ ተጨማሪ 125000 ያህል ወታደሮችን የያዘ አደገኛው ኃይል እንደሆነ ይነገራል። ባሲጅ የሚሰኘው የፓራሚሊተሪ ሚሊሻ ቡድን በበኩሉም እድሜያቸው 15 ዓመት የሆነ ታዳጊዎችን ጭምር በአባልነት ያቀፈ ሌላኛው ከባድ የኢራን በትር መሆኑን መረጃዎች ያሳያሉ። ሀገሪቱም ከምድር ጦር በተጨማሪም በባህር በአየርና መሰል ዘርፎች በብቃት የተደራጀች መሆኗም ሲነገር ቆይቷል። ኢራን 18000 ያህል የባህር ኃይል አባላት ሲኖራት አየር ኃይሉ ብቻውን በ30000 አባላት የተዋቀረ ነው። በአንጻሩ እስራኤል በታንክና በወታደራዊ ተሽከርካሪዎች ቁጥር ብልጫውን ይዛ ትገኛለች። እስራኤል 441 ሜርካፋ ኤምኬ1፣ 455 ሜርካፋ ኤምኬ2 እና 454 ሜርካፋ ኤምኬ3 አይነቶችን ጨምሮ ከ3000 በላይ ታንኮች ያሏትም ሀገር ናት። ከዛ በተጨማሪም ጦሩ 10484 ብረት ለበስ ተሽከርካሪዎችን ከ5432 የከባድ መሳሪያዎች ጋር እየያዘ ነው ይባላል። ኢራን በበኩሏ በሀገር ቤት የሚመረተውን ዙልፊቃርን ጨምሮ 1613 ታንኮች ባለቤት ናት። ከዛ በተጓዳኝ 640 ብረት ለበስ ተሽከርካሪዎችን ከ8196 የከባድ መሳሪያ ቁሶች ጋር ይዛ ያለች ሀገር ናት። እስራኤል በባህር ኃይል በኩል 3 ጀርመን ሰራሽ ዶልፊን ታክቲካል ባህር ሰርጓጅ አሏት። ባህር ሰርጓጆቹ የእስራኤል የባህር ዳርቻዎች እንደ ሁለተኛ የጥቃት በትር መጠቀም በሚያስችል መልኩ ኒውክሌር መሸከም እንዲችሉ ተደርገው መገንባታቸው ይነገርላቸዋል። ከዛ በተጓዳኝ እስራኤል 3 ኮርቬት የጦር መርከቦችን ጨምሮ 57 የቁጥጥርና የባህር ተዋጊ መርከቦችም አሏት። ኢራን በበኩሏ ከፍተኛ የባህር ኃይል አቅም ሲኖራት 23 ባህር ሰርጓጅና 15 ታክቲካል ባህር ሰርጓጆች ባለቤት ናት። ቴህራንም ቀደም ብለን ከጠቀስናቸው ውጪ 6 ኮንቬት የጦር መርከቦችን ጨምሮ 100 ያህል የቁጥጥርና የጥቃት መርከቦችም አሏት። ይሁንና ግን ሁለቱ ሀገራት ካሉበት መልክዓ ምድራዊ መራራቅ አንጻር እነዚህ ቀደም ብለን የጠቀስናቸውን ሁነቶች ወደ ጎን እንድንር የሚያስገድዱ ምክንያቶች እንዳሉ ይገለጻል። ኢራንና እስራኤል በመካከላቸው ኢራቅና ጆርዳን አይነት ሀገራት መኖር የምድር ውጊያውን ከባድ እንደሚያደርገው ሆን ነው። በኢየሩሳሌምና ቴህራን መካከል ያለውን ርቀት ካሰላን በትንሹ 1850 ኪሎ ሜትር ሆኖ እናገኘዋለን። በእርግጥም ግጭቱ ተለምዷዊ የጦርነት ቅርጽ አይኖረውም፣ ነገር ግን ከረጅም ርቀት የሚደረግ የጥቃት ልውውጥን የያዘም ነው ሲሉም ፋቢያን ሄንዝ የተሰኙት የስትራቴጂክ ጥናት ተቋም ባልደረባም ከወራት በፊት ምስክርነታቸውንም ሰጥተዋል። በእስራኤልና ኢራን መካከል ግጭት ከተነሳ ዋነኛው የጥቃት ማዕከል የአየር ፍልሚያ ነው ሲሉም ተንታኙ ጨምረው ተናግረዋል። በእስራኤል በኩል 27 ቦይንግ ኤፍ-15ኤ ኤግል፣ 7 ኤፍ-15ቢ እና 90 ኤፍ-16ኤ ፋልከንን ጨምሮ 460 የውጊያ አውሮፕላኖችና 165 የውጊያ ጀቶች መኖሩ ይነገራል። አይሁዳዊቷ ሀገር ከ85 የትራንስፖርት አውሮፕላን ውጪ 227 የምድር ጥቃት ተፋላሚና 65 የጥቃት አውሮፕላኖች እንዳሏትም ይወሳል። ቦይንግ ኤኤች-64ኤ አፓቼን ጨምሮ የሀገሪቱ አየር ኃይሉ 81 ያክል የጥቃት ሄሊኮፕተሮችን ከ200 የትራንስፖርት ሄሊኮፕተሮች ጋር አቅፎ የያዘ መሆኑን መረጃዎች ያመለክታሉ። አየር ኃይሉ 48 ያህል የምድር ወደ አየር ሚሳኤል ማስወንጨፊያዎችን ከ920 ተተኳሾች ጋር መያዙም 279 የምድር ወደ አየር ሚሳኤል ስርዓት ካላት ኢራን በብዙ የሚልቅ ነው። የኢራን አየር ኃይል 189 ተዋጊ አውሮፕላኖችን ጨምሮ 336 የውጊያ ብቃት ያላቸው የጦር አውሮፕላኖች አሏት ይባላል። ከዛ ውስጥም 20 አሜሪካ ስሬት ኤፍ5ኤፍቢ ጀቶች፣ 60 ኤፍ5ኤፍቢ ጀቶች ታይገር 2 እና ሩሲያ ስሬት 35 ሚግ 29ኤ ጀቶች ተጠቃሽ ናቸው። ከዛ በተጨማሪ የኢራን አየር ኃይል በሀገር ውስጥና በሩሲያ የተመረቱ 108 የምድር ላይ ጥቃት ፈጻሚ አውሮፕላኖች አሉት ይባላል። ይሁንና ግን መግቢያችን ላይ ባነሳናቸው ተግዳሮቶች ምክንያት የኢራን አየር ኃይል የጦር አውሮፕላኖችና ጀቶችን በሚፈለገው መልኩ በእስራኤል ላይ እየተጠቀመ አይደለም። ቴህራን በአየር ኃይል ብልጫ ከተወሰደብኝ በሚል ትኩረቷን በሚሳኤልና ሰው አልባ አውሮፕላኖች ማበልጸግ ላይ አድርጋ መቆየቷን መረጃዎች ያሳዩናል።
ይሁንና ግን ቴህራን ከዛኛው ወገን የሚሰነዘረን ጥቃት የመከላከያ ስርዓት ሊኖራት እንደሚገባ ሲሰጥ የነበረው ምክር ሐሳብ ትክክለኛነት በሰሞንኛው የእስራኤል ጥቃት በሚገባ የታየ ይመስላል። ይህ በእንዲህ እንዳለ የኢራን የድሮንና የሚሳኤል ጥቃት እስራኤል ጭምር በዘርፉ ላይ ብዙ መሻሻሎች ማድረግ እንደሚጠበቅባት የሚያመላክት ነው። እስራኤል በገፍ ለሚመጣ የአየር ጥቃት ያላት የመከላከል አቅም አስጊ ደረጃ ላይ መሆኑም በዚህ ሰሞን በሚገባ ታይቷል። እስራኤልን ብቸኛዋ ጥቃቱን መቋቋም አቅቷት ከአጋሮቿ ዘንድ የአየር ጥቃት መከላከያ እገዛ ሲደረግላትም ታይቷል። አሜሪካንን ጨምሮ ብዙ ሀገራት ጥቃቱን ለማክሸፍ መቆማቸውም እስራኤል ብቻዋን መቆም እንደማትችል ያሳየ ተደርጎም ተወስዷል። ኢራን በገልፍ ቀጠናና ከዛም አልፎ ባሉ አካባቢዎች በአግባቡ ጥቃት መፈጸም የሚችሉ በሺዎች የሚቆጠሩ ሚሳኤሎች ባለቤት መሆኗን ይነገራል። ከዛ በተጓዳኝ ኢራን ስኩድቢ፣ ስኩድሲና CSS-8 የተሰኙት ሀገር በቀል ሚሳኤሎችን ጨምሮ 300 ያህል አጭር ርቀት ተጓዥ ሚሳኤሎች ባለቤት ናት። ቴህራን መካከለኛ ርቀት የሚጓዝ ሻሃብ 3 የተሰኘ ስትራቴጂክ የባላስቲክ ሚሳኤል በእጇ ላይ ይገኛል። ጋድር 1 የሚሰኘውና 1600 ኪሎ ሜትር የሚጓዝ ብሎም ደግሞ ሌላ አይነት 2400 ኪሎ ሜትር የሚሸፍን ሚሳኤል ባለቤትም ናት። በእርግጥም የሚባለው እውነት ከሆነ ሚሳኤሉም እስራኤልን ብሎም ደግሞ ምስራቅ አውሮፓ ኢላማው ውስጥ መክተት የሚያስችልም ነው። የኢራን ነገር ገና ከፍጻሜው ባይደርስም እስራኤል በይፋ የኒውክሌር ጦር መሳሪያ ባለቤት መሆኗ የሚታወቅ ነው። የአይሁዳዊቷ ሀገር ኒውክሌር ለማስወንጨፍም ጄሪኮ 2 መካከለኛ ርቀት ሚሳኤሎችና ጄሪኮ 1 አጭር ርቀት ሚሳኤሎችን ዝግጁ መሆናቸው ይነገራል። ከዛ በተጨማሪም እስራኤል በአህጉር አቋራጭ ባላስቲክ ሚሳኤሎች ወይም ICBM በኩል ልታስወነጭፋቸው የምትችላቸው 200 ያህል የኒውክሌር አረሮች አሏት ይባላል። ወቅታዊ ጦርነትም ታዲያ እነዚህን ሁሉ ጦር መሳሪያዎች በታጠቁ ሁለት ሀገራት መካከል መሆኑ የነገሩን መጨረሻ አስጨናቂ አድርጎት አደገኛው ግብ ቀናት እያስቆጠረ ይገኛል። የተወደዳችሁ የአሪፍ ሚዲያ ቤተሰቦች ለዛሬ ያዘጋጀነው የዓለም አቀፍ ትንታኔያችን በዚሁ አበቃ። ቸር ቆዩልን።